ፊልሙ ሲጀምር ሶስት ሰዎች አንድ ተራራን በገመድ ሲወጡ እያስመለከተን ነው። ሁለቱ ቤኪና ዳን ፍቅረኛሞች ሲሆኑ ሃንተር ደግሞ የቅርብ ጓደኛቸው ነበረች። ተራራውን በሚወጡበት ሰዓት ግን ዳን ከዋሻ ውስጥ የሌሊት ወፍ በራ ስትወጣ ትገፈውና ወደ ታች ይወድቃል። ቢሆንም ለሴፍቲ ያሰረው ገመድ ያንጠለጥለዋል። ዳን በገመዱ ተንጠልጥሎ መልሶ ወደ ተራራው ለመጠጋት ሲንዠዋዠው ገመዱ ይበጠስና ወደ ታች ይወድቃል። በዚህም ምክንያት ቤኪ ለዓመታት በፍቅረኛዋ በዳን ሞት እያዘነች ራሷን በመጠጥ ሱስ ዘፍቃ ትኖራለች። ከዕለታት አንድ ቀን ግን ቤኪ ሐዘኗን መቋቋም ይከብዳትና ራሷን ለማጥፋት በመወሰን መድኃኒቶችን ልትውጥ ስትል ጓደኛዋ ሃንተር ደውላ በር ላይ ነኝ ክፈችልኝ ትላታለች። በዚህም ራሷን የማጥፋት ሐሳቧን በመተው ሄዳ በር ትከፍትላታለች። ምሽቱንም እየተጫወቱ ካሳለፉ በኋላ በመሃል ሃንተር አንድ በጣም ረጅም የብረት ታወር እንዳለና እሱን አብረው እየወጡ እንዲዝናኑ ትነግራታለች። ቤኪ ግን ፍቅረኛዋ ዳን ከሞተ በኋላ እንደዚህ አይነት ነገር ማድረግ እንደማትፈልግ ትነግራትና ዳን ትዝ ብሏት ማልቀስ ትጀምራለች። ጠዋት ላይም ቤኪ ከእንቅልፏ ስትነሳ በህልሟ ዳን ደም በደም ሆኖ እንዳየችው ለሃንተር ትነግራትና ዳን ምንም ነገር እንዳትፈራ የነገራትን በማስታወስ ረጅሙን የብረት ታወር ለመውጣት መስማማቷን ትነግራታለች። ከዛም ተያይዘው የብረት ታወሩ ወደሚገኝበት ስፍራ በሃንተር መኪና መጓዝ ጀመሩ። ታወሩ ጋርም ከደረሱ በኋላ ቤኪ በጣም እንደፈራች ለሃንተር ትነግራታለች። ሃንተር ግን ምንም እንደማያስፈራና ወጥተው መዝናናት እንዳለባቸው በማሳመን መውጣት ጀመሩ። በጣም ረጅም ከፍታ ከወጡ በኋላ መሃል ላይ ቁጭ ብለው የሚታያቸውን የገጸ ምድር ውበት ማድነቅ ጀመሩ። ትንሽም በዛ ቦታ ላይ ካረፉ በኋላ መውጣታቸውን በመቀጠል ከፍታቸውን እየጨመሩ መጡ። ነገር ግን የታወሩ ብረት በጣም ያረጀ ስለነበር መውጫ መሰላሉ የታሰረበት ብሎኖች መርገፍ ይጀምራሉ። ቢሆንም ግን መውጣታቸውን ሳያቋርጡ የታወሩ መጨረሻ ላይ ደረሱ። ከላይ ሆነው መልክዓ ምድሩን እያደነቁ ከቆዩ በኋላ ሃንተር የካሜራ ድሮኗን በመጠቀም ማስታወሻ የሚሆናቸውን ቪዲዮ መቅረጽ ጀመረች። እንዲህ እያሉ በታወሩ ላይ ረጅም ሰዓታትን እየተዝናኑ አሳለፉ። ቤኪም የዳንን አመድ ከዚህ ከፍታ ላይ ሆና ስትበትነው ሃንተር ተመልክታ ዳን ትዝ ብሏት እንቧ መጣ። ከትንሽ ቆይታ በኋላ ለመውረድ በመወሰን ቤኪ መውረድ ስትጀምር መሰላሉ ብሎኖቹ ወልቀው ስለነበር ይዟት ይወድቃል። ነገር ግን ገመድ አስራ ስለነበር ተንጠልጥላ ተረፈች። ቢሆንም ሙሉ ዕቃ የያዙበት ቦርሳ የሳተላይት መቀበያ ሰዓት ላይ ይወድቅባቸዋል። ሃንተር እንደምንም ብላ ቤኪን ጎትታ ከወጣቻት በኋላ መውረጃ መሰላሉ ስለተሰበረ መውረድ የሚችሉበት ሌላ አማራጭ ካለ ማሰላሰል ጀመሩ። እጃቸው ላይ ቀረው የሁለቱ ስልክ፣ የእይታ ማጉያ መነጽርና ለአደጋ ጊዜ የሚተኮስ ሽጉጥ ነበር። እርዳታ ለመጥራትም ሲደውሉ ያሉበት ከፍታ ላይ ኔትወርክ ስለማይደርስ ሊሰራላቸው አልቻለም። ያላቸው አማራጭ እስኪመሽ ጠብቀው ሽጉጡን መተኮስ ስለነበር እስከሚመሽ መጠባበቅ ጀመሩ። በመሃል ግን አንድ ሐሳብ መጥቶላቸው በስልካቸው ሶሻል ሚዲያ ላይ ያሉበትን ቦታና ሁኔታ በመግለጽ እንዲረዷቸው ጽፈው ኔትወርክ እንዲያገኝ በማሰብ በጡት መያዣ ከሸፈኑት በኋላ ጫማ ውስጥ በመክተት ወደ ታች ወረወሩት። ነገር ግን አሁንም የሚረዳቸው ሰው ሊያገኙ አልቻሉም። ከቆይታ በኋላ በማጉያው ወደ ታች ሲመለከቱ ከነሱ አቅራቢያ አንድ መኪና ቆሞ ነበር። ወደ ታችም ሲያዩ የመኪናው ሹፌር ከታወሩ ስር ውሻውን እያዝናና ተመልክተው መጣራት ጀመሩ። ቢሆንም ከፍታው ድምጻቸውን ሊያሰማላቸው ስላልቻለ ጫማ በመወርወር ምልክት ለመስጠት ሞከሩ። ሰውየው ግን ጫማውን ቢያየውም ችላ ብሎት ይሄዳል። በዚህም የመትረፍ ዕድላቸው እየጠበበ መጥቷል። ትንሽ ሲጨልምም ጠብቀው ሽጉጡን ይተኩሱታል። እንደ ዕድል ሆኖ ሰዎቹ ያዩትና ለማጣራት ሲሞክሩ ሁለቱ ሴቶች ታወሩ ላይ እንዳሉ አወቁ። ነገር ግን ሰዎቹ እነ ቤኪን ከመርዳት ይልቅ ወደ አቆሙት መኪና በመሄድ የእነ ቤኪን መኪና ይዘርፉትና ይሄዳሉ። በዚህም እነ ቤኪ እርዳታ እናገኝበታለን ብለው ተስፋ ያደረጉት ነገር መጨለሙን እንመለከታለን። ሌሊቱንም አሳልፈው ሲነጋ ድጋሚ ሙከራቸውን ይቀጥላሉ። እዚህ ታወር ላይ ከወጡ በጣም ስለቆዩ ራብና ጥማቱ አድክሟቸዋል። በዚህ ሰዓት ሃንተር ራሷን በገመድ በማሰር ቦርሳው ወደሚገኝበት የሳተላይት ሳህን ትወርዳለች። ቦርሳውንም ከፍታ ውሃ ከጠጣች በኋላ ቦርሳውን የመጣችበት ገመድ ላይ በማሰር እሷም ተንጠልጥላ ለመውጣት ትሞክራለች። ቤኪ ከላይ ሆና ገመዱን እየሳበች ለመውጣት ሞከረች። ነገር ግን ሃንተር ገመዱ ያመልጣትና ሳህኑ ላይ ወድቃ ትሞታለች። ቤኪም ከቦርሳዋ ውስጥ ወረቀት በመውጣት እንዲረዷት በመጻፍ ድሮኗ ላይ ታስረውና አቅራቢያዋ ወደሚገኝ ሆቴል ታበረዋለች። ነገር ግን ድሮኑ ሆቴሉ ጋር ሳይደርስ መኪና የገጨውና ይወድቃል። የመኪናው ሹፌርም የገጨው ነገር እንዳለ ስለገባው ወርዶ ይፈልጋል። ነገር ግን ስላላየው ወደ መኪናው በመግባት መንገዱን ይቀጥላል። ቤኪ አሁን ላይ የመጨረሻ ያለችውን ሙከራ ታደርጋለች። በገመድ ወደ ታች ከወረደች በኋላ ለአባቷ ያለችበትን ቦታ በመግለጽ ቴክስት ትጽፍና ስልኳን ጫማ ውስጥ ከታ የሃንተር ሆድ ውስጥ ታስገባውና የሃንተርን አስክሬን ወደ ታች ትወረውረዋለች። በዚህም ያሰበችው ተሳክቶ ቴክስቱ ለአባቷ ይደርስና አባቷ በፍጥነት ያለችበት ቦታ ይመጣል። ቦታው ላይም ሲደርስ ፖሊሶች የሃንተርን አስክሬን እያነሱ ነበር።
ልጁ መስላው ቢደነግጥም ቤኪ ግን በፖሊሶቹ እርዳታ በሰላም ከታወሩ ላይ ወርዳ ነበር። እሷም ወደ አባቷ እየሮጠች በመሄድ ስታቅፈው ፊልሙ ያልቃል። ውድ የአዲስ ሲኒማ ተከታታዮች በፊልሙ እንደተደሰታችሁ አልጠራጠርም። በቀጣይ በሌላ ፊልም እስከምንገናኝ ሰላም ቆዩ።